ፊታችሁ ጽድት እንዲልላችሁና ፊታችሁ አበባ እንዲመስልላችሁ ይህንን የፊት ማስክ ሰርታችሁ ተጠቀሙ። በተለይ ማዳት ላለባችሁ፣ ብጉር ላለባችሁና ጥቁር ነጠብጣብ ላለባችሁ ይህንን የፊት ማስክ ቢያንስ በሳምንት አንድ ጊዜ ከተመቻችሁ 2 ጊዜ ሰርታችሁ ተጠቀሙት። ለፊት ጥራት እንዲሁም ደግሞ ለቅላት በጣም ምርጥ የፊት ማስክ ነው የሰራሁት። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በነገራችን ላይ ሆስፒታል የገባ ሰው ነው የመሰልኩት በመጀመሪያ ፊት ለፊት ያስቀመጥኩት እና በጣም የምትወዱት ምርጥ የፊት ማስክ ሰርቻለሁ። በመጀመሪያ ደረጃ እዚህ ጋር ተልባ ወይም ደግሞ ፍላሲድ አለን ማለት ነው። በነገራችን ላይ በአረብኛ ሄልበ ነው የሚሉት፣ ሄልበ ነው የሚሉት በአረብኛ። ያው አብዛኞቻችሁ በአረብኛ ስሙ ምንድን ነው ላላችሁ ማለት ነው እና ስሙ ሄልበ ይሉታል። ብቻ ህልበ መሰለኝ እና ሌሎቻችሁ እንደውም በአረብኛ ተልባ ምን ተብሎ እንደሚጠራ ኮመንት ብታስቀምጡልኝ በጣም አሪፍ ነው፣ ለሌሎች ስለሚጠቅማቸው ማለት ነው። ከዛ በኋላ ተልባ የሚበቃኝን አክል 2 ማንኪያ ነው የተጠቀምኩት፣ ምክንያቱም ለፊቴ ስለሆነ 2 ማንኪያ ራሱ በጣም ብዙ ነው የሆነልኝ። ያው ማስኩን ታዩታላችሁ። ተልባው በመጀመሪያ እዚህ ጋር እናጥበዋለን። ለፊታችን የምንጠቀመውም ነገር ይሁን መታጠብ አለበት እና አጥቤ ካጠለልኩ በኋላ የጨመርኩበት ሙቅ ውሃ ነው የጨመርኩበት። ያው እንደምታውቁት እኔ የልጆች እናት አይደለኝ፣ በአቋራጭ ነው የምጠቀመውና ምክንያቱም የሆነ ስራ እየሰራው የልጆች ጥጦ እያጠብኩ ይሄንን የፊት ማስክ የሰራሁትና የእነሱን ጥጦ እስከማጥብ ድረስ እዚህ ጋር ፍላሲዱ ወይም ደግሞ ተልባዬን በዚህ መንገድ እየፈላልኝ ነው። ተልባው መፍላት አለበት፣ እንዲሁም ደግሞ ጄሉን መውጣት አለበት። እዚህ ጋር አሁን በደንብ እየፈላ ነው። ጄሉን እስከሚወጣ መጠበቅ አለባችሁ፣ ግን ጋዙን ቀነስ ብታረጉት አሪፍ ነው። ምክንያቱም የመፉር ይላል ወደ ላይ ማለት ባህሪ ስላለው ማለት ነው። ተልባ በነገራችን ላይ ተልባ በውስጡ ብዙ ጥቅሞች ይይዛል እና እንዲሁም ደግሞ ፊትን የመወጠር እና የተሸበሸበ ፊትን ይወጥራል በእርግጠኝነት በትክክል ከተጠቀማችሁት። እንዲሁም ደግሞ ፊትን የማጥራት እንዲሁም ለጸጉር ቢሆን እንዲሁም ደግሞ ለሰውነታችሁ እዚህ ጋር እንትን ራሱ አርጋችሁ መጠጣት ትችላላችሁ። ለሆዳችሁ፣ ለሆድ ድርቀት፣ ለተለያዩ ነገሮች ተልባ ብዙ ጥቅሞች አሉት እና የተልባ ጥቅም ተነግሮ ራሱ አይታለቅም። የምር ሰርች አርጋችሁ መጠቀም ትችላላችሁ። ተልባ ብዙ ጥቅሞች እንዳሉት ማለት ነው። ለፊት ራሱ፣ ለሆድ፣ ለተለያየ ነገር ጥቅም ስላለው እሱን ደግሞ ሰርች አርጋችሁ ብታዩ በጣም አሪፍ ነው። ሌላኛው ግብአት የጨመርኩት ትንሽ ይሄን ስካፌ ጨምሬ ከዛ በኋላ ጠዋት ቡና የፈላውን አንድ ሲኒ ጠጥቼ የተረፈው ግማሽ ተርፎኝ ነበር። ግማሹን ደግሞ እንደዚህ ሰራውበት ማለት ነው። ቡናውን ጨመርኩት። ነስካፌ መጨመር አይጠበቅብኝም ነበር እና ትንሽ ግን ቡናው ያነሰኝ ስለመሰለኝ ነው። ከዛ በኋላ እዚህ ጋር 1 ማንኪያ እናንተ የበቆሎ ሩዝ መጠቀም ትችላላችሁ። እኔ የተጠቀምኩት የሩዝ ዱቄት ነው። የሩዝ ዱቄት ትንሽ እንትን ወፈር እንዲልልኝ ነውና ተልባው ትንሽ እንትን ጨምሬበታለሁ፣ ውሃ አብዝቼበት ስለሆነ። ከዛ በኋላ ደግሞ እርግጥ እየፈላ ሲቀመጥ ወይም ሲቀመጥ ተልባ በባህሪው ይወፍራል ራሱ። ነገር ግን እንደነገርኳችሁ የልጅ እናት እና ጊዜ የለኝም፣ ባለኝ ጊዜ ስለሆነ ትንሽ ቶሎ እንዲወፍርልኝ ብዬ ትንሽ 1 ማንኪያ የበቆሎ ዱቄት ካላችሁ መጨመር ትችላላችሁ እናንተ። እኔ ሩዝ ዱቄት ነው የጨመርኩበት ማለት ነው። ከዛ ወዲያውኑ ነው ያጠለልኩት፣ እንደዚህ በማጥለያ ወዲያውኑ አጠለልኩት። ምክንያቱም ወዲያውኑ ትኩሱን ካላጠለላችሁት ቁጭ ባለ ሰዓት በጣም ጅልድ ነው የሚለው፣ ጅምድ ነው የሚለው እና በጣም ምርጥ ክሬም ነው የሆነልኝ። ከዛ በኋላ በዚህ መንገድ አውጥቼዋለሁ። ይህንን በነገራችን ላይ አለመጣል ትችላላችሁ። ይህንን የበቆሎ ወይም ዱቄት ወይም ደግሞ የሩዝ ዱቄት አንድ ላይ አቀላቅላችሁ ራሱ ፊታችሁ መቀባት ትችላላችሁ። እዚህ ጋር ሳላጠለው እንደዚህ ራሱ መቀባት እችል ነበር ማለት ነው። ግን ደግሞ ላጠለው ስለፈለግኩ ነው። እኔ በሌላ ቪዲዮ ሰራላችኋለሁ፣ በሳሙና መልኩ ሰራላችኋለሁ እንደ እግዚአብሔር ፍቃድ ማለት ነው በቀጣይ። ከዛ በኋላ ይውላችሁ ደቂቃ ራሱ አልቆየም፣ ወዲያውኑ እየጀመደ ይመጣል። ምክንያቱም ተልባ በባህሪው የመጀመድ እና ወይም ደግሞ የመርጋት ኃይል ስላለው ማለት ነው። ከዚህ የጨመርኩት እዚህ ጋር ቤቢውል ጨምሬያለሁ። እናንተ ያላችሁን ዘይት ካላችሁ ለፊታችሁ የሚስማማውን መጨመር ትችላላችሁ ማለት ነው። እኔ የተጠቀምኩት ግብአት ሁሉ መጠቀም ግድ አይላችሁም። ተልባና ቡና ካላችሁ በቂያችሁ ነው፣ ወይም ደግሞ ተልባና ሩዝ ካላችሁ በቂያችሁ ነው። እሱንም መጠቀም ትችላላችሁ፣ ነጭ ስለሆነ ማለት ነው። ቡና ጥቁር ነጠብጣብን የማንሳትና እንዲሁም ደግሞ የሞቱ የቆዳ ሴሎችን
ያነቃቃልናል እና የደም ዝውውራችን እንዲነቃቃ ያደርግልናል። ከዛ በመጨረሻ ይውላችሁ ቢያንስ ትኩስ ነው እዚህ ጋር ራሱ በቪዲዮ ራሱ ያስታውቃል እና ብዙ ራሱ አልቆየም፣ ወዲያውኑ እንደዚህ ነው የሆነው የረጋው ማለት ነው። ይህንን ለጸጉራችሁ ራሱ መጠቀም ትችላላችሁ፣ ምንም ችግር የለውም። ለጸጉራችሁ ኮርሊ ማድረግ ከፈለጋችሁ እንዲሁም ደግሞ ጸጉራችሁ ለመፈረስ ከፈለጋችሁ ይህንን መጠቀም ትችላላችሁ።